ለማን ብለሽ የምታለቅሽው? እኔ ለምንድን ነው የምፈተው ማለት በዚህ ደረጃ? ለምን ሙኒት ማለት በአመት በዓሉ በመስቀሉ ወንድሜ ሞተ። ትናንትና በገን ነው ደግሞ እኔ ልጆቹ መጥፋታቸው አይደለም፣ ቢያንስ የስራ ብር የምንቀሳቀስበት ብር ነው። የእውነት ነው የምልሽ ሙኒት፣ ለምንድን ነው ይዘውብኝ ይሄዱ? ቢያንስ ኦኬ የያዙትን ይዘው ይሄዱ። ያስቀመጥኩት እኔ ገና ነኝ፣ ስራ አልጀመርኩም፣ ገና ልጀምር ብድግ ብድግ እያልኩኝ ነው። ሲሆን ማበረታታት ነው እንጂ ያለባቸው እኔን እንደዚህ ያደርጉኛል። የተቀመጠ ብራስ ሲጀመር አንቺም ይሄ መፈታተን ነው። እንደዚህ ፊት ለፊት የሆነ ቦታ ላይ ማስቀመጥ ስህተት ነው። ይሄኔ ፓስፖርት ውስጥም ስላደረግሽው ዝም ብለው አብረው ብድግ አድርገውት ይሆናል። ፓስፖርት መውሰዳቸውም ሊሆን ይችላል። እንኳንም የሌላ ሰው ፓስፖርት አልወሰዱብሽ፣ ልጅሽንስ አንድ ነገር ቢያረጉብሽ ማሰብ ያለብሽ ቢሆንስ ሌላኛው ነገር ቢሆንስ የሚለውን ነው። ገባሽ? እንኳን በዚህ ያለፈ ጤናሽ እስካለ ድረስ ትተኪዋለሽ። ይሄንን ማሚ እንደ ሀሳብ ግን ማለት ነው ያቺ እሷ ሀይሚ ደውላ ያናገረቻትን ሴትዮ አንቺ ደውለሽ ብታወሪያት አንደኛ፣ ሁለተኛ ነገር ደግሞ የልጆቹ ፎቶ ለምንድን ነው ሽሩሩ የምትያቸው? ለምንድን ነው ከጀርባች ማታረጊ? ሀይሚ እንትን ነው እንዴት አድርጌ ላውጣው? አንዱ የፓስፖርት ነው እና ደግሞ ቪዲዮ ነው። ማማ አሁን ይኸውልሽ ሳሪ፣ እኔ ሁላችንም በፍቅር በሰላም ነው የምናወራው። ይህንን ጉዳይ በእኛ መሀል ቢያልቅ ይሻላናል ለሁላችንም ማለት ነው፣ ሌላ ጣጣ ውስጥ ከምንገባ ማለት ነው። ገባሽ እህቴ? በሰላም ቢያልቅ እኔ እንትኑ ላይ እጄ ብሩ ሲሰርቅም እጁ ላይ ቢያንስ ትናንትና ሌባ አንቺ ሌባ ብሬን ሰጠሽኝ ስትል ውሃ እንኳን የቀዳችልኝ ልጅሽ ነች። ውሃ መጠጥ ኮዳዬ ላይ ኮዳዬ ብሩን ካልሰረች ወንድም ያዳምጠኝ ይቅርታ ልናሳጥሮ ስለፈለግን ነው እህቴ። ወንድም ይቅርታ አዳምጠኝ አንዴ። ብሩን ሚውት አድርጓት። ይኸውልሽ ብሩን አንቺ ራስሽ በእጅሽ ካልወሰች ማለት ነው አንቺ ትእዛዝ ሰጣሽ። ልክ አንቺ እንደ ማፊያ ማለት ነው። እንዲህ አድርጉ እንዲህ ጥፉ ኑ እኔ እቀበላችኋለሁ ማለት ነው። ገባሽ? እንደዚህ ነው እኔ ማለት በህግ አንጻር ነው ማለት ማናገርሽ እህቴ። ስለዚህ ጉዳዩ በሰላም ቢያልቅ ይሻላል እዚሁ ማለት ነው። አሁን ማውራትም ትችያለሽ። ማራይ ቆይ አለምዬ አንቺ አታወሪም ውዴ፣ አንቺ አታወሪም ማሬ። እኔ ላውራ ውዴ፣ እኔ ላውራ በፈጣሪ ይዤሻለሁ። አንደኛ ሹፌሩ መጥቶ ይወስዳችኋል ያልሽው የሹፌሩን ቁጥር ስጭን አንደኛ። ሁለተኛ ደግሞ እኔ አንቺን ቢያደርገኝ ሀይሚዬ ይቅርታ ብዬ ልጆቹን መጣ ነው ማረጋችሁ። ምክንያቱም በራስሽ ላይ ሽጉጡን አቀባብለሽ የተኮሹ ራሽ ነሽ ውዴ። አሁን ልጆቹ የት እንዳሉ ሎኬሽን ላኪኝ፣ ጠቅጠቅ አድርገን እንውጣሽ ውዴ። አንቺም ወደ ሌላ ከምትሄጂ በቃ ጠቅጠቅ አላር ባራዳ ሙድ። ቆይ አለምዬ እንዳታወሪ ውዴ፣ እንዳታወሪ ማሬ። ምንም ይሄ ክርክር አያስፈልገውም። የሹፌሩን ስልክ ጠቅ ታረጊያለሽ፣ ዋትስአፕ ላይ ለሹፌሩ ይደወለታል፣ ልጆቹ ይመጣሉ። ካላስ በዛ እንዝጋ ውዴ። ምክንያቱም አሁን እየተከራከርሽ ነው ውዴ። እኔ ደግሞ አሁን ጠግ በልቻለሁ። ምሳይነሽ ጋይስ ስሙኝ፣ አለም ታወራለች። 4-5 ሺህ ሰው አላችሁ እናንተ ማለት ነው። እኛ ከሀይሚ ጎን ሆነን አይደለም፣ ግን ፍርድ ለራሳችሁ ስጡ። አግዛለሁ እረዳለሁ ብላችሁ ያመጣችሁት ሰው ከቤታችሁ ልጆችን አስጠፍቶ ከነጭራሹ ብር ይዞ ማስጠፋት ለእናንተ ምንድን ነው? እኔ ተውት። እኔ አሁን የማስበው ራሱ ለልጆቹ ምን ጠቀመቻቸው? እዚህ ሀገር ጠፍቶ በብዙ መንገድ እየተንገላታ ዋጋ እየከፈለ እየሞተ እየታመመ ያለው እኮ እንደነዚህ አይነት ሰዎች ናቸው። አለም ባሏን አቅፋ ልተኛ ነው፣ ባለትዳር ናት። እነዚህ ልጆች እናንተ ፍርድ ስጡ። እንግዲህ ተመልከቱ። አንቺ ማሪ በደንብ ሳቂ፣ በደንብ መሳቅ ይገባሻል። ምክንያቱም ለምን እንደሆነ ታውቂያለሽ? አንቺ ነው ወይ ምንም የሚነካሽ ነገር የለም ከይቅርታ ጋር። ምክንያቱም ሰብአዊነት አይሰማሽም። ሰብአዊነት ቢሰማሽ ኖሮ መጀመሪያ ሀይሚ ሀዘን ላይ ናት። አንቺ ሰውኛ ብትሆኝ ኖሮ ህሊና ቢኖርሽ ኖሮ ወንድሟን ያጣችሁ በድንገት ነው፣ ልታዝኒላት ይገባ ነበረ። ሲቀጥል ደግሞ እነዚህን ምንም ያለ የማያውቁ ልጆች አምጥተሽ ኑ ቶሎ ብለሽ ታክሲ ሰጣችኋል ብላ፣ ይሄ ነውር ነው። አንቺ ትልቅ ሰው ነሽ፣ በደንብ ታስታውቂያለሽ። ማመዛዘን ነበረብሽ። አሁን ልጆቹን አምጪ። ልጆቹ በቃ እንደው አለም ከፍተሽ ሚውት እንዳታወሪ። እንደው አንገትሽ ላይ ባረግሹ ማተብ በባልሽ አምላክ ይዤሻለሁ። የልጆቹንና የሾፌሩን ስልክ ቁጥር ነው እጃዛ ቤቱ የምታውቂው አንቺ ነሽ። ልጆቹ እንደው በባልሽ ይዤሻለሁ። በቃ አንቺ ባልሽን አቅፈሽ ልትተኝ ጓደኛዬ እንዳለችው ሰው ብርድ ላይ መሆን የለበትም። እነዚህ ደግሞ ስራ ገብተው ስራ በስራቸው እያሟሟቁ መስራት ነው። ልጆቹ አሁን ምን ላይ የሆኑ ምን ላይ ነው የሚሆኑ ልጆቹ? ለወንድ ሚስተካከልሽ ለዚህ አለም ሚውት አርጊና ደዊ በአንደኛው ስልክሽ ውዴ። ሚውት ከፍተሽ እንዳታወሪ እንዴ። በቤቴ አንዴ መሲ ላውራ። ለምን
መልስ ነው ለእህቲቱ። እኔ እሷን ለአንድ ቀን አደር ነው ያመጣት። ለምንድን ነው አደራ ሰጥቻት ቤተክርስቲያን ነው የሄድኩት አይደል? ለምን አስደወለች ለእህቷ? አንደኛ ነገር የእህቷንም ቁጥር ይዛ ሄዳ ለእህቲቱም ደውላላታለች ወይስ አድርጌላታለሁ ብላለች። ሪከርዱ ላይ ከሰማሽው ሳሪ በደንብ አድርገሽ ስሚ ብላለች። አሁን አለም ልጆቹን አምጫቸው፣ ጊዜ አትፍጂ፣ ሌላ አጀንዳ አለብን። ምንድነው እንዲህ የምትዩ? አንቺ ደግሞ ገገማ ጥቁር ብረት አትሁኝ እንዴ መሲ። ምን ማብራሪያ ልትሰጪ ነው? አቤት። እኔ ክርስቶስ ምስክሬ ነው። ከፈለሽ የአንገቴን ክር በጥሳለሁ። እኔ ጋር የሉም። ነገር ግን ለሌላ ሰው ወስደሽ ሰተሻቸዋል። አልሰጠኋቸውም። አብርሃም ምስክሬ ነች። አልሰጠኋቸውም። እሺ የሾፌሩን ስልክ ስጨበቀ የሾፌሩ ስልክ ትላንት ሰጠሁሽ እኮ። ለማን? አሁን ላላት ያለሽ አለም ኢትዮጵያዊ ነሽ አልመስልም እንዴ? ባንግላዴሽ መሰልሽኝ። እነሱ ናቸው ሁለት ያቁት የሚሉት እንዴ። ራስሽ በአንደበትሽ ወስጅ እንትን ብለሽ የራስሽ ሪከርድ ራስሽ ሌላ ምስክር ጥሩ እንኳን ሳይባል ራስሽ ላይ እንትን እየተባልሽ ሰምቻለሁ እኮ ሰምቻለሁ። እኔ ያንን ያውልሽ ሾፌሩን ደውለሽ ማናገር ያለብሽ አንቺ። እንደዛ ያልኩት እኮ አዳምጪ መሲ በማርያም አዳምጪ። ታውራ ስጫት። እኔ ሁሌም ነው የምከታተላችሁ። ለሰው ትደርሳላችሁ። አንቺ ላይም እኮ ደረስን ውዴ። እሺ የሾፌሩን ቁጥር ሀይሜ ከሰጠችሽ የሾፌሩን ቁጥር ላኪ ዋትሳፕ ላይ። እኛ ጋር እኮ ደረስሽ ውዴ። እና እኔ ክርስቶስ ምስክሬ ነው። ትናንት የተወለደው አምላክ ይፍረድ። ክሬን በጥሳል ልጆቹን። እኔም አላስጠፋቸውም። መውደቂያ አጣን ሲሉኝ እነሱ መስሎኝ ነው። እኔ እንደዚህ አይነት ወንጀል ውስጥ እንደምገባ ራሱ አላወቅኩም ነበር። እኔ ልጅ አሳዳጊ ነኝ። ሹፌሩ መጥቶ ይወስዳችኋል ብለሻል። ስለዚህ እህታችን አታነሳም ስልክ ሲሉኝ ሜዳ ላይ ከሚወርቁ ብዬ ነው እሱ ነው ትናንትና ማለት ነው። ከዛ ቆይተን ቁጭ ብለን ኮፒሊንግ አድርጎልኝ ቁጭ ብለን እኔ ያለው ባለቤት ያለ የባለቤቴ ጓደኛ አለ የባለቤቴ እህት አለች። ቁጭ ብለን ምግብ አቀራርበን ምናምን ቡና ፈላልተን ምግብ አቅርበን በሁለት ትሪ አቅርበን አንድ ለነሱ አንድ ለኛ። እኔ በጣም በቃ ፊልም እየመሰለብኝ ነው። የእውነት ነው የምላችሁ። አቀራርበን በቃ ይኸው ብሉ ብዬ ለነሱ አመት በዓል አይደለ ለነሱ እኛም ለኛ አድርገን ዳቦ ነበረ፣ ቡኖ ተፈላ። ቁጭ ብዬ እኮ ነው ምን አልኳተኝ ጠዋት ላይ ማለት ነው። ቆሻሻ ሞልቶ ነበረ። ብዙ ነሽ ቆሻሻውን አትጥዩም ስላተኝ ቆይሺ ትንሽ ቆይቼ ወርዳለሁ አለች። እኔ እኮ ገብዬ ነኝ አልገባኝም። እኔ እንደዚህ መሆኑ ተንኮል እንደታሰበብኝ አላውቅም። በዛ ላይ እኔ ነፃነት አድርጌ ቤቴ ክፍት ነው እንደ ሌሎቹ እኔ ቆልፌ አይደለም ውለው። ከዛ ቆይሽ በኋላ አለች ነው እሺ። ከዛ ቆይት አልኩኝና አሁንም አየሁት ቆሻሾ ሞልቶ ብዙዬ እቃው እኮ ቆሻሾ ሞልቷል። የትን ጣላ አትጥይም ስላት እሺ ትንሽ አለችኝ። ኦኬ ብዬ አሁንም ተውኳል። ለካ ነፍሴ ፓስፖርቷን ምናምን እያስተካከሉላችሁ ነው። ይሄ እኮ ነው ያናድድኝ። እኔ ያናድድኝ የልጆቹ መልፋት ሳይሆን እምነት መብላታቸው ብልግናቸው ማለት ነው። ከዛ ቡኖ ተቆላ ምናምን ዳቦ ተቆረሰ። አንዳንድ ስኒ ያዝን። አንዲት ደግሞ የሆነች ልጅ አለች እዚህ ኤልሳ የምትባል ከኢትዮጵያ ገና ካመጣው 3 ቀኗ ነው ምናምን ማለት ነው። ከዛ እሷ አለች ከዚህ ማለት ነው። እያወሯቸው እየመከርኳቸው ነበር። ከዛ እዚህ ቁጭ ብለን ቡና እየጠጣን ምናምን እየተጫወትን ብዙ ነች የምትባለው የለችም። ከዛ ኤርሚ አንደኛዋ ልጅ ሲል አለች የት ሄዳ ነው ስል ኤልሳ የምትባለው ቆሻሻ ልጥል ወጣ አለች። ለካ እነሱ ፊልም እየሰሩብኝ ነው። አናቴ ላይ ቁጭ ብዬ እኮ ነው ቁጭ ብዬ እናንተ እኔ አለው ኤርሚ ያለው ሁላችንም በሩ እኮ ክፍት ነው። ፊልም እየሰሩብኝ ሳስበው ሙሰልሰል ለካ እየሰሩብኝ ነበረ። ላይ ማለት አናቴ ላይ የተከታታይ ድራማ እየሰሩብኝ ነበረ። ከዛ ቆሻሻ ልጥል ወጣለች ስል ኦኬ ስልክ ያው ስልከኛ ጋር ነው የሚቀመጠው። ብዙ ጊዜ ኦፊስ እጅ ነው ስልክ የሚቀመጠው። ከሆነ ልክ ስራ ሲሄዱ ነው የምትሰጧቸው እና መደወል ከፈለጉ ግን ታስደውላላችሁ። የሚገርመው ከሳኡዲ ስለመጣ ያውነትን እኮ ነው አናቴ ላይ ሙሰልሰል ነበር ሲሰሩብኝ የሰነበቱት። ከዛ ከሳኡዲ የመጣችው ስልኳን ይዘው ሰንብታለች። ከመጣ አስቶ አልተቀበልኳትም ተሬት ሞቸላት ምናምን ማለት ነው። ከዛ መቸለት ነው ይችኛዋ ከኢትዮጵያ ስትመጣ ስልክ የላትም። እቺ ስልክ ስለላት እቺ ስልክ ስላላት እንዳይደብራት ብዬ ኮፒ ሊንክ አድርጉልኝ ጋይስ። እንዳይደብራት ብዬ ምን አደረኩኝ
እሷ ስልክ ስለሌላት አንቺ ስልክ ስላለሽ ይደብራታል፣ ስልኩን አስቀምጭ ብዬ ተቀብያት ቁጭ አደረኩ። ከዛ ቤተሰቦችን ማውራት ስትፈልጊ ታወሪያለሽ። ከዛ ትናንት ቤተሰብ ላውራ ስትለኝ እሺ እሰጥሻለሁ፣ አንዴ ምግብ ላቅርብና እሰጥሻለሁ አልኳትኝ። ቁም ሳጥኔ ክፍት ነው፣ ክላሴ ክፍት ነው፣ ይገባሉ እንደፈለጉ ነው የሚሆኑት። እኔ ቤት ችግር የለውም። ከክላሴን ጥሩ አስተማራችሁኝ። ከዚህ በኋላ ለሚመጡት በጣም ጥሩ ትምህርት ሰጣችሁኝ። ክፉ እንድሆን ያደረጋችሁኝ። እኔ ደግሞ ግን ክፉ አልሆንም፣ ደግነቱ ማለት ግን ጥሩ ትምህርት ነው። ይገቡላችሁና ክላሱ ላይ አይደለም የሚቀመጡት፣ ፊልም ሲሰሩብኝ አይደል የሰነበቱት። አንደኛዋ መሳይ ያልኳት የባሌ እህት ስልክ ማስጫት ለልጅቷ ስትል የት ነው? ቁም ሳጥኗ ላይ ፊት ለፊት አልኳት። ሂዳ ስትፈልገው የለም። ለካ ያኔ ልጅቱ ስልኩን ይዛ ወጣ ሄዳለች። ስልኩንም ፓስፖርቷንም ይዛ ፊት ለፊት ነው እቀው የለም። ከዛ የለም ትለኛለች። ሰጥሻ ስላት ኧረ አላገኙትም፣ የቱ ጋ ነው ትለኛለች። እሷም ደግሞ አላየቻትም። እዚህ ጋ እኮ ነው ፊት ለፊት ስላተኝ ሂዳ ደግማ ስታየው የለም። ከዛ የለም አልኳት። አዎ እሺ አልኩኝና አንደኛዋ ሲል ኤርሚ ቆይ እኔ ልሰጣት ስል አንደኛዋ ሲል ያችኛዋ ኤልሳ ተብዬዋ ቆሻሻ ልጥል ወርዳለች ተባለ። ኦኬ እዛ ቡኖም ተቀዳ። አንድ ኬክ ሁላ ነበር። ኬኳ አንደኛዋ ኤልሳም ትባለማ ማለት ይሄኔ እየሰማችሁኝ ነው፣ እየሰሙኝ ነው። ሁለቱም ይሰሙኛል። በነገራችን ላይ እህቶቻቸውም ይሰሙኛል። በላይ ነው ያመጣዋቸው። ቁጭ ብለው ቡናቸውን እየጠጡ ነበረ። እየጠጣኝ ከኛ ጋር ቁጭ ብላ ዳቧን በልታ ኬኳን በልታ ቡናዋን ጠጥታ ምናምን ኪዳነ ምሕረትን የምሬን ነው የምላችሁ። ቁጭ ብላ እንደዚህ ወንበሩ ላይ እንዲህ ነው ቁጭ አለችው ማለት ነው። እንደዚህ እዚህ ላይ እኛ ፊት ለፊት ነን። ከዛ ቡናዋን ጠጣ ምናምን ወጣኝ። መሳይ ስልክ ተደውሎበት መሳይ መሳይ ብዬ ስጠራ የለች፣ አልሰማኘችኝም። ከዛ ኤልሳ ኤልሳ ስል አልሰማችኝም፣ የለች። ከዛ መሳይ መጣኝ። ምንድን የምትጠሪው ስለ እነ ኤልሳ የሉም ኤልሳ የለችም ስል ልጆቹ እኮ የሉም ትለኛለች። ማለት የሉም ሽንት ቤት ስናይ የሉም፣ ኪችን ስናይ የሉም ማለት የሉም። ደግሞ አንድ ነው፣ እዚሁ ቁጭ ነን። በሩና የሳሎኑ በርና ዋናው በር አንድ ነው። የሉም ትለኛለች። እንዴት የሉም ሳይ የመሰለኝ ቆሻሻ ሊጥሉ ወጥተው ሲመለሱ እመቤቴ ድራማ እኮ ነው ሳስበው ስቃለሁ። ሲመለሱ የቤት ቁጥሩ የጠፋቸው ነው የመሰለኝ እና ኧረ አትቀልጅ ፓስፖርቱ የለም ሳይ ቁም ሳጥኑ እንዲህ ፊት ለፊት ክላሳችን ክፍት ነው። ፓስፖርት ስናይ የለም እንዴ ስልኩ የለም። ለዛ ነው እንዴ እንዴት አብረው ሊወርዱ እንዴት የሉም? የሆነ ተምታታብኝ፣ የሆነ ብዥም አለብኝ። ከዛ ቁጭ አደረኳትና ህፃኗን ሰውም ነበረ አንድ የኤርሚ ጓደኛ እሱም ነበረ። ወረድኩኝ። ከዛ ስንወርድ እኔና መሳይ ተከታትለን ወረድን። ቤቱ ከጠፋቸው ብለን ማለት ነው። ስንወርድ የሉ። አስፓልቱ ድረስ ሄድኩኝ። ለምን ሌት ሆነን እነሱ ከሄዱ እኔ ቆይቼ ነው የወረድኩትኝ። እኔ ከዛኛው ክላስ ቁጭ አሉ ነው የመሰለኝ። ነፍሶቼ ቁም ሳጥኔን ከፍተው ያስቀመጥኩትን ብር ይዘው፣ ያስቀመጥኩት ድርሃም ነበረ ያስቀመጥኩትን ብር ይዘው፣ አንደኛዋ ስልኳንና ፓስፖርቷን፣ አንደኛዋ ፓስፖርት ብቻ ነው ፓስፖርቷን ያስቀመጥኩት እኔ ዝም ብዬ ብርም እንዲህ ነው ፊት ለፊት ቁጭ የማደርገው። የተቀመጠ ብር የስራ ብር ማለት ነው የኔ ይዞት አሸሸገ